ሰላም የዩቲዩብ ቤተሰቦቼ፣ ዛሬ የኤግ ፕላንት አሰራር በዚህ መልኩ ትወዱታላችሁ ብዬ ገምታለሁኝ። ላሳያችሁ ብዬ ብቅ ብያለሁ። ለቻናሉ አዲስ ነኝ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በዚሁ እጠይቃችኋለሁ። እዚህ ጋር ደረቅ ዳቦ እንደዚህ ወቅጬ አዘጋጃለሁ። እዚህ ጋር ፍርኖ ዱቄት ጨምራለሁ። ከዛ እዚህ የምጠቀመው ቅመም 1 ማንኪያ በርበሬ፣ ጨው፣ ፐርሲል፣ ቆንዶ በርበሬ እና ኬሪ ያደረኩበትኝ። እነዚህም በደንብ አድርገን እናዋህዳቸዋለን እንዳይጓጉልብን። ትንሽ ቀጥኖብኛል፣ ዱቄት እጨምርበታለሁ። እንደዚህ በደንብ አዋህጀዋለሁኝ። አሁን ኤግ ፕላንቴን አጥብና አዘጋጀዋለሁ። ከዛ ብዙም ስስ ሳይሆን እንደዚህ ስላይድ አርጌ ከትፈዋለሁኝ። እናንተ በፈለጋችሁት አይነት ዲዛይን መክተፍ ትችላላችሁ። እዚህ ጋር ምን ያህል ጨው የማደርግበት ምክንያት ጨው ስናደርግ አድርጌበት ለ30 ደቂቃ አስቀምጠዋለሁኝ። ያ ማለት ውስጡ ያለው ውሃ እንዲወጣ ያደርገዋል ማለት ነው። ውስጡ ያለው ውሃ ደግሞ ከወጣ ዘይት በደንብ እንዳይጠጣ ይረዳናል ማለት ነው። ኤግ ፕላንት በባህሪው ዘይት በጣም ስለሚጠጣ ከዛ እንደዚህ በዚህ መልኩ አድርገን እንጠብሰዋለን ማለት ነው። ይቅርታ የመጀመሪያው ቪዲዮ ስለተቆረጠብኝ ነው። በጣም ነው የሚጣፍጠው። እንደምትወዱት ተስፋ አደርጋለሁኝ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ